ሰላም ጤና ይስጥልን እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ማሳያችሁ ከሀ ፊደል እስከ ኸ እስከምትለዋ ፊደል በደንብ አርዬ አስረዳችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። በደንብ እናያለን። ጀማሪ የሆናችሁና ፊደል ማጥናት ላይ ያላችሁ ተማሪዎች የቪዲዮ ይጠቅማችኋል። አብራችሁ እየተከታተላችሁ አንብቡ። ቪዲዮውን ደግሞ እያዞራችሁ እዩት፣ ግልጽ እንዲሆንላችሁ ማለት ነው። ቀጥታ ወደ ፊደሎቹን ቁጥር ገባለሁ። መልካም ቆዩ። እሺ ተመልሻለሁኝ። አነብላችኋለሁ። በደንብ አድርጋችሁ ተከታተሉ። ከሀ ጀምሬ እስከ ኸ እስከሚለው ፊደል ድረስ ነው ማሳያችሁ። በደንብ አድርጋችሁ ተከታተሉ። እቆጥራለሁኝ። እሺ መጀመሪያ ምን ይላል? ይቺ ሀ ፊደል ናት። የአማርኛ የመጀመሪያው ሀ ፊደል ድምጿ ሀ ነው የሚለው። እቆጥርላችኋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይላል ማለት ነው። አሁን ወደዚህ ከመጀመሪያ ወደ መጨረሻ መቁጠር ዝም ብሎ እንደዚህ ማነም ነው ቀላል ስለሚሆን ከመጨረሻ ወደ መጀመሪያ መቁጠሩ የተሻለ ይሆናል ማለት ነው። ስለዚህ ከመጨረሻ ወደ መጀመሪያ አብረን እንቆጥራለን። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ይላል ማለት ነው። በእንደዚህ ከቆጠራችሁ የፊደሉን ድምፅ በደንብ ማወቅ ትችላላችሁ እና ቅጥላታቸውን ለምሳሌ አሁን የሀ ፊደል የመጀመሪያዋ ወደ ላይ ዙራ ተጽፋ ምንም ቅጥላት የሌላት ስትሆን ሁለተኛዋ ልክ የዚችን ዘር ሆና ተጻፈችና ከጎኗ ላይ ቅጥላት ይደረግባት ማለት ነው እና ዋናው ታርጌቱ። ከዛ ቀጥላ ሶስተኛዋ ደግሞ ከእግሯ ላይ ሸፋፋ ወይም ደግሞ ጫማ አላት ማለት ነው። ይህን መለየት። አራተኛዋ ደግሞ ያው እንደዚህ ተጽፋ ዝም ብላ እግሯ ወደዚህ ወረድ ብሎ ምንም ቅጥላት የሌለው ማለት ነው። አምስተኛዋ ቀለበት ያላት ናት። አምስተኛ ፊደሎች ሁሉም ቀለበት ያላቸው መሆኑን ማየት። ስድስተኛዋ ደግሞ እንደ ፊደሎቹ ይለያያሉ። የሀ ፊደል ያው ካናቷ ጠመዝማዛ አላት ማለት ነው። የመጨረሻዋ ሆ የምትለዋ ካናቷ ላይ ቀለበት አላት። አሁን ይህንን በደንብ አድርጋችሁ ማወቅ ነው። ቅጥላታቸውንና ድምፃቸውን ከዚህ ከመጨረሻ ወደ መጀመሪያ መቁጠር እና ድምፃቸውን በትክክል በመያዝ አማርኛ ቃላቶችን ማንበብ ትችላላችሁ ማለት ነው። ኦኬ ከሀ ፊደል ቀጥላ ለ ናት። ለን ደግሞ እንቆጥራለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ይላል። ይኸው ከመጀመሪያ ወደ መጨረሻ ቆጠርን። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራለን። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ ይላል ማለት ነው። ይህን እንዳስረዳኋችሁ ዋናው አሁን መያዝ ያለባችሁ ከዚህ ከመጨረሻው ወደ መጀመሪያው ቆጠራችሁ ቅጥላታቸውን ደግሞ በደንብ የእግራቸውን አቀማምጣቸውን በስነ ስርዓት መለየትና ድምፃቸው ምን አይነት ድምፅ እንደሚያወጡ ማየት ነው። ከዛ በኋላ አጫጭር ቃላቶችን ማንበብ ትችላላችሁ ማለት ነው፣ በተለይ ጀማሪ ለሆናችሁ። ኦኬ ከለ ፊደል ቀጥላ ደግሞ ሀ ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይላል ማለት ነው። ወደዚህ ደግሞ እንቆጥረዋለን። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ይላል ማለት ነው። የመጀመሪያው ሀ ጋር ተመሳሳይ ናቸው ድምፃቸው አይደለ? ይችኛዋ ሀሌታ ሀ ትባላለች። ይቺ ሀመር ሀ ነው የሚባሉ በድምፅ ተመሳሳይ ሆነው በጽሁፍ የሚለያዩ ናቸው። በጽሁፍ ስጽፏቸው ይለያያሉ፣ በድምፅ ግን ተመሳሳይ የሆኑ ፊደሎች ናቸው ማለት ነው እነዚህ። ኦኬ ከሀ ፊደል ከሀመር ሀ ፊደል ቀጥላ ደግሞ መ ናት። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ይላል ማለት ነው። አሁንም ወደዚህ ቆጥራለሁ። ዋናው በደንብ መያዝ ያለባችሁ ወደዚህ መቁጠሩን በደንብ ማስተዋልና በደንብ መቁጠር አለባችሁ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ ይላል ማለት ነው። ይህን በደንብ መያዝ። እሺ ከመ ፊደል ቀጥላ ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይላል ማለት ነው። አሁንም ወደዚህ እንቆጥረዋለን። ሶ፣ ስ፣ ሴ፣
ሳ ሲ ሱ ሰ ይላል ማለት ነው። ይኸው ይቺ ሰ ፊደል ወደ ላይ ዙሪያ የተጻፈች ናት። ሌላ ሞገሻ ሰ ፊደል አለ፣ እሷንም እናያታለን። ከሰ ፊደል ቀጥላ ደግሞ ረ ትባላለች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ይላል ማለት ነው። አሁን ደግሞ ወደዚህ ስንቆጥረው ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ ይላል ማለት ነው። አሁን ይህን በደንብ በስነ ስርዓት ድምፁን ለማወቅ መሞከር ይህን ይመስላል ማለት ነው። አሁን ደግሞ ወዴት እቆጥርላችኋለሁ? ከላይ ወደ ታች ወደዚህ እቆጥርላችኋለሁ ማለት ነው። ይህን ከቆጠራችሁ በቃ ማንበብ በቀጥታ ትችላላችሁ። እሺ መጀመሪያዋ ሀ ናት፣ ሀ። ከዛ ለ ናት፣ ለ። ከዛ ሀ፣ ሀ። መ፣ መ። ሰ፣ ሰ። ረ፣ ረ ይላል። የመጀመሪያው ድምፅ ነው ማለት ነው። ይሄ ቅጥላት የሌለው። ቀጥሎ ደግሞ ሁለተኛውን ድምፅ ስንቆጥር ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ ይላል ማለት ነው። ሁለተኛው ይኸው ቅጥላት ከጎኑ ቅጥላት አለው ሁሉም ማለት ነው። ከጎኑ ሁሉም ፊደል በወርድ ስቆጥሩት ድምፁ አሁን የጠራሁት ድምፅ ሲሆን ቅጥላት ደግሞ ከጎኑ ላይ ያለው ማለት ነው። እሺ ቀጥሎ ሶስተኛው ድምፅ ደግሞ ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ ይላል ማለት ነው። ይህ ሶስተኛው ድምፅ ነው። የሶስተኛ ፊደሎች ደግሞ ቅጥላታቸው የምታውቁት ከእግራቸው ሸፋፋ ናቸው ማለት ነው። ሁሉም እግራቸው ላይ እግራቸው ሸፋፋ ናቸው። ድምፁ ደግሞ አሁን የጠራ ነው ድምፅ ማለት ነው። እሺ ቀጥሎ አራተኛው ድምፅ ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ ይላል ማለት ነው። ራ ይላል ማለት ነው። ይህ አራተኛው ድምፅ ነው። አራተኛ ፊደሉ እንደ ፊደሎቹ ይለያያል ቅርጻቸው ማለት ነው። ለምሳሌ ሶስተኛው ሁሉም እግሩ ላይ ነው ያል ምልክቱ። ሁለተኛው ደግሞ ከጎኑ ነው። የአራተኛ ግን እንደ ፊደሎቹ ቅርጽ ይለያያሉ። አሁን የሀ ፊደል አራተኛዋ ልክ እንደ ሶስተኛዋ ተጻፈችና የሶስተኛዋ ቅጥላት ሲኖራት ይቺ ምንም የሌላት ስትሆን አራተኛ ትሆናለች ማለት ነው። እሺ የለ ደግሞ አራተኛዋ አንድ እግሯ ረጅም አንድ እግሯ አጭር ነው የሚሆነው ላ ምትለዋ። የሀም እንደዛ አንድ እግሯ ረጅም ይሆናል፣ ሁለት እግሮቹ አጭር ይሆናሉ ማለት ነው። እሺ ቀጥሎ የመ ደግሞ በዚህ በኩል ያለው እግሯ ረጅም ይሆናል። የሰ ደግሞ ይኸው የሰም እንደዛው እንደመ በዚህ በኩል ባለው እግሯ ወደዚህ ይረዝማል ነው። የረ ፊደል እግሯ ላይ ጠመዝማዛ አላት አራተኛዋ። ይህንን በደንብ መለየት ነው። እሺ ቀጥሎ አምስተኛውን ድምፅ ደግሞ ስንቆጥረው ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ ይላል ማለት ነው። ሬ ይላል። ይህ አሁን የጠራሁት ድምፅ ደግሞ የፊደሉ አምስተኛ ድምፅ ይሆናል ማለት ነው። አምስተኛ ድምፁ ይኸው አሁን የጠራሁት ድምፅ ነው። እግሩ ላይ የዚህ ሁሉም ተመሳሳይ ነው። ቀለበት ይችም ቀለበት አላት። ይኸው ሁሉም እግራቸው ላይ ቀለበት ነው ያላቸው ማለት ነው። ኦኬ ከዛ ቀጥሎ ወደ ስድስተኛው ትንሽ አስተላለፍ መሰለኝ የጻፉት ያው ያዘጻፉ የቦታው ችግር ነው። አሁን ደግሞ ስድስተኛው ደግሞ ህ፣ ል፣ ህ፣ ም፣ ስ፣ ር ይላል ማለት ነው። ስድስተኛው ድምፅ ይህን ይመስላል ድምፁ። የስድስተኞችም ልክ እንደ ፊደሎቹ አቀማመጥ ቅርጻቸው የተለያየ ነው። የሀ ያው ካናቱ ጥምዝምዝ አለው። የለ በዚህ በኩል ባለው እግሯ በውስጥ በኩል ቀለበት አላት ማለት ነው። የሀ ፊደል ካናቷ ላይ የሚመለስ ልክ እንደዚችኛው ሀ ማለት ነው። የመ እግሩ ዘወር ያለ ሸፋፋ ነው፣ ወደኋላ ዘወር ያለ ነው ማነው ስድስተኛው። የሰም እንደዛው እግሯ ሸፋፋ ነው፣ ወደኋላ ዘወር ያለ ነው ስድስተኛው። የረ ልክ እንደ ሮ ሆኖ በሰፊው ወደዚህ ዘወር ያለ ይሆናል ማለት ነው። ይህን ይመስላል ስድስተኛው። ከዛ የመጨረሻው ድምፅ ደግሞ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ የሚል ድምፅ አለው ማለት ነው መጨረሻው ድምፅ። ይህ ደግሞ ልክ እንደ ስድስተኛው እንደ ፊደሎቹ አቀማመጥ የተለያየ ይሆናል። ስለዚህ የሀ ፊደል ካናቱ ቀለበት አለው። የለ ጎኑ ላይ አሁንም ቀለበት አለው። የሀ ፊደል ሀመርኋ ሆ የምትለው እግሯ ልክ እንደ አራተኛ ሆኖ በዚህ በኩል ነው እግሯ ረጅም የሆነው። ይችኛው ያው በዚህ በኩል ረጅም ሲሆን የሆ የሚለው በዚህ በኩል ረጅም ይሆናል ማለት ነው። የመም በዚህ በኩል እግሯ አሁን ይሄ በዚህ በኩል ቅጥላቱ ይሄኛው ሸፈፍ ያለ ነው ዘወር ያለ። ሞ የምትለዋ ግን ቀጥ ያለ አቋም ያለው ነው ማለት ነው።
የሰ ፊደል ደግሞ በዚህ በኩል በመሃል ላይ ይወርዳል እግሯ። የረ መጨረሻው ሮ ካናቱ ላይ ቀለበት አለው። ይህን ይመስላል ቅርጻቸው፣ ይህን ይመስላል ማለት ነው። በደንብ ከተረዳችሁት ቆንጆ ነው፣ ማንበብ ትችላላችሁ ማለት ነው፣ እንደዚህ ድምፁን ካወቃችሁት። እሺ አሁን ቀጥሎ ወዳለው እንሄዳለን። ከረ ፊደል ቀጥሎ ነው አይደለ? ከረ ፊደል ቀጥሎ ሰ ፊደል ናት። ሰ ነው የምትለው ይች ማለት ነው። ከላይ ከዚህኛው ያየነው ሰ ፊደል ይቻለች አይደል? እዚህ ላይ ያለችዋ ሰ ፊደልም ተመሳሳይ በድምፅ ተመሳሳይ ናቸው። ስለዚህ እቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይላል ማለት ነው። አሁን ደግሞ ወደዚህ እንቆጥረዋለን። ቅድም እንዳሳየዋችሁ ሰ ፊደል ሀም ሞክሸ ሁለት ፊደል አይተናል። ሰም ሞክሸ ተመሳሳይ በድምፅ ተመሳሳይ በቅርጽ ደግሞ የተለያዩ የሆኑ ናቸው ማለት ነው። ስለዚህ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ይላል ማለት ነው። ኦኬ ከሰ ፊደል ቀጥላ ደግሞ ሸ ናት። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ይላል ማለት ነው። አሁን ደግሞ ወደዚህ ቆጥረዋለሁ። ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ ይላል ማለት ነው። ኦኬ ከሸ ፊደል ቀጥሎ ደግሞ ቀ ፊደል ናት። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ይላል ማለት ነው። አሁን ደግሞ እዚሁ ከመጨረሻ ወደ መጀመሪያ ቆጥረዋለሁ። ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ ይላል ማለት ነው። ይህን በደንብ መያዝ ነው የሚያስፈልገው። ወደዚህ መቁጠሩን በደንብ እንደነገርኳቸው በደንብ መከታተልና ድምፃቸውን በስነስርዓት ማወቅ አስፈላጊ ይሆናል ማለት ነው። ኦኬ ከቀ ፊደል ቀጥላ ደግሞ በነች። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ይላል ማለት ነው። ከዛ ወደዚህ ቆጥረዋለሁ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ ይላል ማለት ነው። ኦኬ ከበ ፊደል ቀጥሎ ደግሞ ተ ትባላለች። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ይላል ማለት ነው። አሁን ወደዚህ እንቁጠረው። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ ይላል ማለት ነው። ኦኬ በመጨረሻዋ ቸ ትባላለች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ትላለች ማለት ነው። ከዛ ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ የሚል ድምፅ አለው ማለት ነው። ይህን ይመስላል ማለት ነው። አሁን ወደታች ቆጥረው ደግሞ ከዚህ ደግሞ በበለጠ ትንሽ የሚገባችሁ ይሆናል ማለት ነው። አሁን ከላይ ወደታች ቆጥረዋለሁ። ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ ይላል ማለት ነው። ይሄ የመጀመሪያው ድምፅ ነው። ቅጥላት ምንም የሌለው አንድ አይነት አቋም ያለው ፊደል ነው። ቀጥሎ ደግሞ በሁለተኛው ድምፅ የሰ ሱ ይላል። ሱ፣ የሸ ደግሞ ሹ፣ ቁ፣ ቡ፣ ቱ፣ ቹ ይላል ማለት ነው። ይህ ሁለተኛው ድምፅ ነው። ከላይ እንዳስረዳኋችሁ ሁሉም ፊደል ተመሳሳይ ነው እና ይህ ቅጥላት ከጎኑ ላይ ቅጥላት አለው ሁሉም ፊደል የሁለተኛው ድምፅ ማለት ነው። ኦኬ ከዛ ሶስተኛው ደግሞ ሰሱ ሲ የሚል ድምፅ አለው። ሲ፣ ሺ፣ ቂ፣ ቢ፣ ቲ፣ ቺ ይላል ማለት ነው። ይህ ደግሞ እንደነገርኳችሁ ሁሉም እግሩ ላይ ሸፋፋ ነው ያለው። ጫማ አለው ሁሉም ፊደል ጫማው ላይ ቅጥላት አለው። ይህን በማየት መለየት ነው ስታነቡ። እሺ አራተኛው ደግሞ ሳ የሚል ድምፅ ነው ያለው። ሳ፣ ሻ፣ ቃ፣ ባ፣ ታ፣ ቻ የሚል ድምፅ አለው ማለት ነው። ይሄ ደግሞ አሁን የሰ ፊደል በዚህ በኩል እግሯ ረጅም ይሆናል፣ በዚህ በኩል አጭር ይሆናል። የሸም እንደዛው። የሸም በዚህ በኩል ረጅም፣ በዚህ በኩል አጭር። የቀ ፊደል ልክ አራተኞች እንደ ፊደሎቹ ይለያዩ ያሉ ብያችኋለሁ።
የቀ ከእግሯ ላይ በዚህ ዘወር ያለ ነው ያላት ማለት ነው። አራተኛዋ ቃ የምትለዋ ድምፅ። የበ ግን ልክ እንደ ሸ እንደ ሰ አንድ እግሯ በዚህ በኩል ረጅም ይሆናል። የተም ልክ እንደ ቃ አቀማመጥ ነው ማለት ነው። ይኸው እግሩ ወደዚህ ዘወር ያለ ነው። የቸም ልክ እንደ ተ ወደዚህ ዘወር ያለ ነው ማለት ነው። አሁን የቀ የተ የቸ ሁሉ እግራቸው አንድ አይነት አቀማመጥ አይደለላቸው። ይሄን ይመስላል ማለት ነው አራተኛው። እሺ ከዚያ አምስተኛው ደግሞ ሴ የሚል ድምፅ አለው። ሴ ሼ ቄ ቤ ቴ ቼ ይላል ማለት ነው። ይሄ ደግሞ ሁሉም ፊደል ቀለበት ነው ያለው። ከእግሩ ላይ ቀለበት አለው ማለት ነው። ቀለበት መኖሩን ቸክ ማድረግ ኋላ ስታነቡ ይህን ድምፅ በመጠቀም ቃላቶችን ማንበብ ትችላላችሁ ማለት ነው። እሺ ከዛ ስድስተኛው ስ ሽ ቅ ብ ት ች ይላል ማለት ነው። ስድስተኛው ፊደልም ልክ እንደ ፊደሎቹ አቀማመጥ የተለያዩ ናቸው። አሁን የሰ ፊደል ካናቷ ዘወር ያለች ነች። የሸ ደግሞ የሸም እንደዛው ካናቷ ዘወር ያለ ነው። የቀም ካናቱ ምልስ ያለ ነው። የበ ፊደል ከጎኑ ላይ ቅጥላት አለው በዚህ በኩል ከቡ ከምትለው ፊደል ጋር ይመሳሰላሉ። አንዳንዴ በደንብ ስታስተውሏቸው ሚለያ ያላቸው እቺ በዚህ በኩል ቅጥላት ሲኖራት የበብ የምትለዋ ደግሞ በዚህ በኩል ነው ቅጥላቷ ማለት ነው። የተ ፊደልም ልክ እንደ አቀማመጥ ነው። የቸም እንደዛው ካናታቸው ላይ ምልክት አላቸው ማለት ነው። ስድስተኛው ድምጾች። ከዛ መጨረሻው ድምፅ ሶ ይላል። ሾ ቆ ቦ ቶ ቾ የሚል ድምፅ አለው ማለት ነው። መጨረሻው ኦ የሚል ድምፅ ነው ያለው። ስለዚህ የመጨረሻው ድምፅ ይህን ይመስላል። የፊደሎቹ አቀማመጥ ደግሞ የሰ ፊደል በዚህ በኩል እግሯ ረጅም ሲሆን ከአራተኛው ጋር የሚመሳሰል ነገር አላቸው፣ ግን እግራቸው በግራና በቀኝ ልዩነት አለው ማለት ነው። የሸም እንደዛው የቀ ካናቱ ላይ ቀለበት ነው ያለው። የበም ልክ እንደ አራተኛው የሚመሳሰል ግን እግሩ በዚህ በኩል ረጅም የሆነ ማለት ነው። የተም ካናቱ ላይ ቀለበት አለው። የቸም እንደዛው ይህን ይመስላል ማለት ነው። የመጨረሻው ድምፅ ይህን ይመስላል። ኦኬ ይህንን በደንብ ከተረዳችሁት በጣም ቆንጆ ነው። ከዛ ቀጥሎ ወዳለው ፊደል ደግሞ እንሄዳለን ማለት ነው። እሺ እዚህ ጋር ደግሞ ሀ ነው የምትባል የመጀመሪያዋ ፊደል ሀ ነው የምትባል። አሁን እዚች ጋር 3 ሀ ፊደል አየን። ከአሁን በፊት 2 ሀ ፊደል አይተናል። ከዚህ ጋር ስንት ፊደል አየን? 3 ሀ። ይቺ ብዙኃኑ ሀ ትባላለች። ሀ ነው የምትባለው። በቅርጽ ግን ምንም የማይገናኙ በድምፅ ተመሳሳይ የሆኑ ናቸው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ይላል ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ የሚል ድምፅ አለው ማለት ነው። ስለዚህ እንደነገርኳችሁ ሁሉም ፊደሎች በድምፅ ተመሳሳይ ናቸው፣ በቅርጽ ግን የተለያዩ ማለት ነው ሞክሸ ፊደሎቹ። ኦኬ ከዛ ቀጥላ ከሀ ቀጥላ ነ ነች። ነ ኑ ኒ ና ኔ ን ኖ ይላል ማለት ነው። ኖ ን ኔ ና ኒ ኑ ነ የሚል ድምፅ አለው ማለት ነው የነ ፊደል። እሺ ከነ ፊደል ቀጥላ ደግሞ ኘ ነች። ኘ ኙ ኚ ኛ ኜ ኚ ኞ ይላል ማለት ነው። ኞ ኚ ኜ ኛ ኚ ኙ ኘ የሚል ድምፅ አለው ማለት ነው። ኦኬ ከዚህ ከኘ ፊደል ቀጥላ ደግሞ አ ትባላለች። አ ኡ ኢ አ ኤ እ ኦ ይላል ማለት ነው። እሺ ወደዚህ እንቁጠረው ደግሞ ኦ እ ኤ አ ኢ ኡ አ ይላል ማለት ነው። ኦኬ ከአ ፊደል ቀጥላ ደግሞ ከ ትባላለች። ከ ኩ ኪ ካ ኬ ክ ኮ ይላል ማለት ነው። ኮ ክ ኬ ካ ኪ ኩ ከ ልክ በእንደዚህ ከያዛችሁት ከመጨረሻ ወደ መጀመሪያ በደንብ ትይዙታላችሁ። ከመጀመሪያ ወደ መጨረሻ፣ ከዛ ከመጨረሻ ደግሞ ወደ መጀመሪያ በመቁጠር ከላይ ወደ ታች በመቁጠር በደንብ ፊደሉ መያዝ ትችላላችሁ ማለት ነው። ከዛ በመጨረሻ ኸ ትባላለች። እች ፊደል ደግሞ ኸ የሚል ድምፅ ነው ያላት። ሀ ሳይሆን ኸ የሚል ድምፅ።
ሌሎቹ ፊደሎቹ ልክ እንደ ሀ ነው የሚጠሩት። የመጀመሪያዋ ብቻ ሀ ትላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይላል ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ የሚል ድምፅ አላት ማለት ነው። ፊደል አሁን ከዚች ጋር ይመሳሰላሉ፣ ግን የመጀመሪያዋ ድምፅ ሀ የሚል ድምፅ ነው ያላት። ሌሎቹ ጋር ሁ ስትሉ ይችም ሁና መጠቀም ትችላላችሁ ማለት ነው። ስለዚህ ይህን ይመስላል ድምፁ። አሁን ደግሞ ከላይ ወደታች እቆጥርላችኋለሁ። ሀ ናት፣ ከዛ ነ፣ ከዛ ኘ፣ አ፣ ከ፣ ኸ ይላል ማለት ነው የመጀመሪያው ድምፅ። ሁለተኛው ደግሞ ሁ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ። ይህ ሁለተኛው ድምፅ ነው ማለት ነው። እንዳስረዳኋችሁ እንደላይኛው ተመሳሳይ ነው። ይኸው ከጎኑ ነው ቅጥላት ያለው። ሶስተኛዋ ደግሞ ሂ የሚል ድምፅ ነው። ሂ፣ ኒ፣ ኚ፣ ኤ፣ ኪ፣ ሂ የሚል ድምፅ ነው ማለት ነው የሶስተኛው ደግሞ። እሺ ቀጥሎ የአራተኛው ድምፅ ነው። አራተኛው ደግሞ ሀ ይላል። የአራተኛው የሀ ፊደል ሀ፣ ሁ፣ ሂ፣ ሃ። የሀ ፊደል አራተኛውና የመጀመሪያው ተመሳሳይ ድምፅ ነው ያለው። ሀ፣ የነ ና፣ የኘ ኛ፣ የአ ፊደል አ፣ የከ ካ፣ የኸ ሃ የሚል ድምፅ አለው ማለት ነው። አራተኛው እንደነገርኳቸው አቀማመጣቸው ልክ የላይኛውን አይታችሁ ይህንን መረዳት ትችላላችሁ። ፊደሉ ባይዘው ተመሳሳይ ነው። ከዛ አምስተኛው ድምፅ ደግሞ ሄ፣ ሌ፣ ሄ፣ ኤ፣ ኬ፣ ሄ የሚል ድምፅ ነው ማለት ነው። ይሄው ከሁሉም ግሩ ላይ ቀለበት አለው ማለት ነው ሁሉም ግሩ። እሺ ከዛ ስድስተኛው ድምፅ ህ፣ ን፣ ኝ፣ እ፣ ክ፣ ህ የሚል ድምፅ ነው ማለት ነው። ይህም ካናቱ ላይ ነው ምልክቱ። ይኸው ካናቱ አይቻውን የሀ ፊደል ቅርጻቸው አሁን እዚጋ የሚመሳሰል ፊደል አሁን የሀ ፊደል የነ የኘ የሚመሳሰል ነገር አላቸው፣ ግን በደንብ ስታስተውሏቸው የሚለይ ነገር አላቸውና ይህንን በተከታታይ ስትቆጥሩት ይገባችኋል ማለት ነው። ፊደሉን እያመላለሳችሁ ብታዩት በደንብ ይጠቅማችኋል። ስለዚህ ያው ቅርጻቸው ይህን ይመስላል ማለት ነው። ካናታቸው ላይ ምልክት አለባቸው። ከዛ መጨረሻው ድምፅ ሆ፣ አሁን የሀ ፊደል ሆ፣ የነ ኖ፣ የኘ ኞ፣ የአ ኦ፣ የከ ኮ፣ የኸ ሆ የሚል ድምፅ አላቸው ማለት ነው። የነዚህም ያው እግሩ አሁን የከ ፊደል በዚህ በኩል ረጅም፣ የኸም በዚህ፣ የአም በዚህ በኩል ረጅም ነው። ከዛ የነ ፊደል የሃ እና የኘ ፊደል ግን አናታቸው ወደዚህ የዞረ ሆኖ አሁን የሃ ፊደል ወደዚህ ዞሮ ቀለበት አለው፣ የነም ቀለበት አለው። ግን የሃ ፊደል ከጎኑ እዚህ ላይ ጋር ምልስ የሚል ነገር አለው ማለት ነው። የነ ዝም ብሎ ቀለበት አለው። የኘ ደግሞ ልክ እንደነዚህ ሆና ተጽፋ ካናቱ ላይ ቅጥላት ስላለው ይህንን በማየት መለየት ትችላላችሁ። ስደጋግሙት ይገባችኋል ማለት ነው። ስለዚህ በደንብ አድርጋችሁ እንደዚህ አብራችሁ ከኔ ጋር እየቆጠራችሁ ደብተርና እስክሪብቶ በመያዝ እስከ መጨረሻ ድረስ ብትከታተሉ ታተርፉበታላችሁ። በተለይ ጀማሪ ሀ ብላችሁ ለምትጀምሩ ተማሪዎች ይህ ቪዲዮ ለእናንተ ነው። ማንበብ ለምትችሉ ደግሞ አሳልፉት። መቁጠር ላይ ላላችሁ ግን በደንብ አድርጋችሁ ብትከታተሉት ታተርፉበታላችሁ። ለበለጠ መረጃ ታች ላይ በማስቀምጠው ስልክ በመደወል በግል በሳምንት 5 ቀን በቀን ደግሞ 1 ሰዓት እናስጠናችኋለን። በቅርቡ አማርኛ እንድታውቁ እናግዛችኋለን። ቮይስ ማስቀመጥ ይቻላል። በኢሞ፣ በቴሌግራም፣ በዋትስአፕ እናንተ በምትፈልጉት እናስጠናችኋለን። ደውሉ። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው።